በቲክቶክ ክሬቲቭ አዋርድ ላይ 3 ሚሊዮን ብርና ከዛ በላይ የሚያወጣ ልብስ ለብሳ የተገኘችው ታዋቂ ቲክቶከር ኢቫን ኢድሪስ ለብዙ ሰው የእሷ አለባበስ እንግዳ ሆኗል። በዚህ ጉዳይ ከጠያቂዎች ለቀረበላት ጥያቄ ስትመልስ የኢትዮጵያን ሕዝብ ይቅርታ አልጠይቅም ብላለች። ከባህል ባፈነገጠ አለባበስ እየተተቸች ያለችው ቲክቶከር ኢቫን ለተቆጡት የኢትዮጵያ ሕዝብም ሆነ ለ600,000 ተከታዮቼ ይቅርታ አልጠይቅም ስትል ተናግራለች። አስከትላም ለምንድን ነው ይቅርታ መጠይቀው? የሰው ትችት ምንም አይመስለኝም። አንድ ሰው የራሱን ሀሳብ የመግለጽ መብት አለው። የመውደድም ያለ መውደድም መብት አለው። ግዴታ የኔን አለባበስ መውደድ አለበት ብዬ አልጠብቅም። እኔ የራሴን አለባበስ ነው የለበስኩት። ስለዚህ ማንም የመውደድ ያለ መውደድ መብት ስላለው የሚያነካካኝ ነገር የለም በማለት ይቅርታ የሚያስጠይቀኝ የሰራሁት ምንም ነገር የለም በማለት መልስ ሰጥታለች። መገላለጥ የኛም ባህል ነው፣ ምንም ችግር የለውም። እንዲያውም ወደፊት በጣም ፋሽን ተከታይ ቤተሰብ እንደማፈራ እርግጠኛ ነኝ በሚል በድፍረት ተናግራለች። አብዛኛው ሰው ግን የሴት ልጅ ክብሯ ልብሷ ነው። አንዳንዴ የሚያምርብንንና የሚያስጠላብንን ነገር ማወቅ ግድ ይለናል። ከባህል፣ ከሃይማኖት፣ ከሴትነት፣ ከክብር ያፈነገጠ አለባበስ በጣም የወረደ የዘቀጠ አለባበስ እንጂ መዋቢያ አይደለም በማለት ከፍተኛ ትችት ሰንዝረውባታል።